በባለፈው ክፍል እንዳየነው ፍቅር አሹን እያየኝ እየደበደበኝ ትቶኝ መጣ ብላ እናቷ ጋር እንዲጣላና ከዛ ግቢ ለቆ እንዲሄድ አድርገዋለች። አሹ ባለፈው በዋሸሁት ነገር ይቅርታ እትዬ፣ እኔ ትምህርት ቤት ሄጄ ስጠብቃት ቆየሁ፣ ግን ላገኛት አልቻልኩም። ጓደኞቿ ጋር ሂዳ ይሆናል ብዬ ተመልሼ መጣሁ። እዚህ ስመጣ ግን እሷን በማጣቴ ደንግጬ ያን መልስ ብያለሁ። መቼም ከጓደኞቿ ውጭ የትም አትሄድ ብዬ ይላል። እናት በንዴት ተሞልተው ዝም በል፣ ባለፈው ዋሸኝ፣ ደግሞ አሁን ልትዋሸኝ ነው? ቆይ እንዴት? ለምንድን ነው ትታት የመጣሁ? ለምን እያየህ እሷ እንኳ ክፉ ብትሰራህ ለምን እኔን አታስታውስም? ብለው እጅጉን አዝነውበታል። እትዬ ይቅርታ፣ ባለፈው በዋሸሁት ነገር ይቅርታ፣ ግን እኔ አላገኘኋትም ብሎ ቢልም ፍቅር እማ ልታምኒው ነው እሱን ብላ ነገሩን አጧጥፈዋለች። አሹ በድንጋጤ በእናቱ ምሎ ተገዝቷል። አሹ በእናቱ ከማለ ምንም ነገር የማይደራደረው አሁንም በእናቱ ሲምል የፍቅር እናት እጅጉን ደንግጠዋል እኮ። ለምን እና አላየሃትም ማለት ነው አሉት። አላገኘኋትም፣ ፍቅር ዝም ብላ ነው እንጂ እኔ ምንም ያየሁት ነገር የለም ይላል። እናት ሂጂ ከዚህ፣ አንቺና እኔ ገና ብዙ የምንነጋገረዋለን፣ እዚህ እንዳላይሽ ጥፊ ከዚህ ብለው አሹን ይቅርታ ጠይቀውታል። አሹ ግን እጅጉን በጣም እየተንቀጠቀጠ እትዬ በጣም ይቅርታ አጥፍቻለሁ፣ መዋሸት አልነበረብኝም፣ ግን ፍቅር እንደምትለው አይደለም ብሎ ነገሩን ቀዝቀዝ እንድል አድርጎታል። ፍቅር እየሮጠ ሳላ ብትሄድም ሮማንና ሩታ በነገር ተቀብለዋታል። ፍቅር ሂጂና እውነቱን ተናገሪ ለትዬ፣ አሹ ከዚህ ከግቢ ቢባረር ወይ አንቺን አያርገኝ ብላታለች። ግን አንቺ ምን የሚያገባሽ ነገር አለ? ቆይ አንቺ ምንድን ነው የሚያገባሽ? ምን አገባችሁ? እናንተንም ገና አስከታትዬ ከዚህ ከቤት እንድትጠፉ ነው ማደርጋችሁ ብላ አናዳት በጥፊ ወሏታለች። ከዛም ተናዳ እናንተ ጋኔ ምን አስለፈለፈኝ ብላ ወጥታ ወደ ክላሷ ትሄዳለች። እናት ሲመጡ ፍቅር የት ናት ብለው በንዴት ተሞልተው ፍቅር ምኝታ ክላሷ ናት ብለው ሲሏት አይ ጥሩ ብላ እናት ወደ ምኝታ ክላሷ ትሄድና ትሰምኛለሽ፣ ከዚህ በኋላ ከዚህ ክላስ አትወጭም፣ እንደ አይነት ነገርሽን ካልታረምሽ የት ምትጃችም ብላ ስልኳን አንስታ በሩን ዘግታባት ሄዳለች። ፍቅር ክፈቱልኝ እያለች ዋይ ዋይ ስትል አይተናል። በዛሬው ክፍል ደግሞ አደይና ዴቭ ወደ ቤት ሂደዋል። ዴቭ ሄለን መንገድ ላይ አግኝተዋት ምን ነው በሰላም ነው አቤ የለም እንዴ? ቆይ እዚህ መንገድ ላይ ምን አስቀመጠሽ ብሎ ብላትም እናንተ ወንዶች ልባችንን ካገኛችሁ በኋላ በቃ መያዣችሁ አይጨበጥም። አቤ ሊያምነኝ አልቻለም። ለዛም ነው ከቤት ወጥቼ ሄድኩት ትላለች በንዴት ተሞልታ። እኮ ለምን? ምን ነው እና ሰው እንደሌለ ለምን እዚህ ትቀመጫለሽ ብሎ ቢላትም እሷ ግን የለም የትም መሄድ የለብኝም
እዚሁ ነው መቀመጥ ያለብኝ ብላ እዛው መቀመጧን መርጣለች። ከዛም በኋላ አይ ሰው እንደሌለሽማ እንዲህ መሆን የለብሽም ነይ እስኪ ነይ ልቀፍሽ ብሎ ጠጋ ብላ ክንዱን ተንተርሳ ከማቀፉ ገና አቤ ምን ልትሰራ ነው አንተ? አንቺስ ምን ትሰሪያለሽ እዚህ? አንተስ ምን እየሰራህ ነው ብሎ በድንጋጤ ነገሩን ግራ ባጋባ አንደበት ደርሶባቸዋል። በጥርጣሬ ላይ ጥርጣሬ ያደረበት አቤ ቆይ የብርሃን አይበቃም እንዴ እያለ ተናዷል። ፍቅር እማዬ በሩን ክፈቱልኝ እያለች ቅውጥ አድርገዋለች። ቆይ ና ብለህ ብታይ ከምድረ ገጽ ነው ማጠፋህ ብላ ፍቅር ቅምጥል ትዝታለች። ፍቅር ልጅሽ እኮ ነኝ እማዬ ብላ ብትላትም እና ይሆች እንደውሳ ብላ ትታት ሄዳለች። ቤዛ ግራ ተጋብታለች። እንዲህ ተናንቀና ልሳ የጋሽ ስር ብላለች። ዴቭ ፍቅርን በቃሽ፣ ከዚህ በኋላ እያስመሰልሽ መኖሩ ይቅር ፍቅር በቃሽ ብሎ ጮሆባታል። ግን የምትሰማው ፍጥረት አይደለችም። ፍቅር ከትምህርት ቤት ስትወጣ የሚከታተላት ምን ለመሆን ነው ያሉ ግራ ተጋብተዋል። ባቡር የለሊን የኔ ቆንጆ ግን እኮ ሲል በድንጋጤ እንዴ ብላ እጁን መልሰዋለች። ጭንቅላት አካባቢ እመማል እንዲህ ደግሞ እያለ ዶክተሩ ግራ ተጋብቷል። ለሊጋ ስትሄጂ እንዴት እንደምታምሪ ብላለች። አደይ ደብን በጣም ይቅርታ ብላ ይቅርታዋን ሰንዝራለች። ግራ በተጋባ አንደበት ቆይ ለምን ብሎ ጥያቄውን አቅርቧል። ቆይ ዳይመንድ ምንድን ነው ህመምህ? ግራ አስገባኝ እኮ ብሎ ዶክተሩ ቢጠይቀውም ዳይመንድ ወደ ወዲህ ከማለት አልተመለሰም። ግራ ተጋብቷል። ለሊ ቁጭ ባለችበት ፌንት ነቅላለች። ህመሟን ለማንም አልናገርም ብላ ራሷን ዝም ብላ የምታብሰለስለው አሊ በየጊዜው አለችበት ዘፍ ትላለች። ዴቭና ሄለን አብረው ቁጭ ባሉበት ሰዓት ከፍቷት ቁጭ ብላ ሲያገኛት ሄለንን ለማረጋጋት አብሮ ቁጭ አለው። ዴቭ ግን ለአቤ ነገሩ ግራ ሆኖበታል። ቆይ አንተ ደግሞ እዚህ ምን ልትሰራ መጣህ? ሄለን አንቺስ እዚህ ምን ትሰሪያለሽ ብሏታል። በቃ አትከተለኝ። ለምንድን ነው የምትከተለኝ? እኔን ካላመንከኝ መከተሉ ለምን አስፈለገ ብለዋለች። ደግሞም ያከራየን ቤቱ ነው አደል? ስለዚህ መጣ ቤቱ። እቤቱ ከመጣ እኔ ምን ላርገው? እሱ መጥቶ እንጂ እኔ ና ብዬ አልጠራሁት። ቆይ ለምን ይህን ያክል በቀላሉ ያላመንከኝ? ከበድ ያለ ነገር ብታገኝ ምን ልታደርጌ ነው እኮ? ለምን እኔ ከቀዬ ተሰድጄ የመጣሁት አንተም ብዬ አደል እንዴ? አሊያማ ምን አጥቼ ምን ነጥቼ? ማን እንደ ገጠር ኖሮ ከተማ እኮ የመጣሁት አንተም ብዬ ነበር። ደግሞም ምን ያክል እንደምወድህና ምን ያክል ልቤ ላይ ቦታ እንዳለ ታውቃለህ እኮ። ለምን ብላ ጥያቄዋን ሰንዝራለች። ነይ በቃ አሁን ወደ ቤት እንሄድ ብሎ ብላትም የለም አልሄድም ወደ ቤት በቃ አትከተለኝ ብላ ነገሩን አምራዋለች። ቆይ ለምን አነቂም? ዳኒም ሆነ ቤዛ እዛ ቤት መምጣት አይችሉም ይላታል። ዳኒም ሆነ ቤዛ እዛ ቤት መምጣት የለባቸውም ብሎ ብላትም ሄለን ግን ጭራሽ የሚጎዷት አልመሰላትም። ቆይ ለምን እቤታችን ሰው መምጣት የለበትም እያልከኝ ነው እኮ? ለምን እያለ ጥያቄዋን አጥብቃ ጠይቃለች። ለካ መልክም ብቻ አይደለም የተቀየረው ጸባይም ተቀይረዋል ትላለች። ይኸውልሽ
እኔ እንደዛ አላልኩሽም። የቤታችን ገመና እዚህ ጋር መውጣት የለበትም። በይ አሁንም አልረፈደም፣ ወደ ቤት እንመለስ ብሏታል። ሄለን ግን ተይ ማንም ቤት አይምጣ ብሎ ቢላት ያልጠረጠረ ተመነጠረ የሚባለው ነገር ቤዛ ያቀደችላትን እቅድና የሳለችላትን ቢላ አልታያትምና ማን አባቱ ብላለች። ዳይመንድ ዴቭ ከተቀመጠበት ብድግ አለ። ይቅርታ አቤ። ከተቀመጠበት እዩልህ፣ ትሰማኛለህ? እኔ በአጋጣሚ በዚህ ሳለፍ ተክዛ ቁጭ ብላ ሳያት ነው እንጂ የመጣሁት ለሌላ አይደለም። በአንተና በሷ መካከል አልገባም ይለዋል። የቸኮለች አፍዛ አለቀመች የሚባለው ነገር አቤ አልሰማህም። ደግሞ አንተ ምን ልሰራ መጣህ? የብርሃን አልበቃህ ብሎ አለው። ደግሞ ወደ ሄለን ዞርክ ይለዋል። አቤት ምን እያልክ ነው አለ። ቆይ አቤ ምን እያልክ ነው ይለዋል። ይኸውልሽ ክፉ ነገር ከመነጋገራችን በፊት እንሄድ ብሎ እየገተተ ይዟት ሄዷል። ዴቭ ትዕግስት በተሞላበት አንደበት እንዴ ያመዋል እንዴ ብሎ ግራ ተጋብቷል። እንዳደናገርሽኝ አምላክ ያደናግርሽ፣ 4 የነበረው 10 ሆኗል እግርሽ የተባለው ባጎረስኩ እጅን ተነከስኩ ሆኖበታል። የዴቭ ነገር ምን ሆነሽ ነው የተከሽው? በይ ተነሺ ወደ ባልሽ ልውሰድና ላስታርቅሽ ብሎ ይዞ በጠበቀው ግን እጇ መዳፋሽ ሆኗል። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይሄን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰናይ ጊዜ